የሱዳን ቀውስና የኢትዮጵያ ስጋት። በጎረቤት ሱዳን በጄኔራል አልቡርሃንና በጄኔራል ሐምዳን ዳግሎ ወይም ሄምቴ መካከል ያለው ጦርነት ወደ ኢትዮጵያ ድንበር እየተጠጋ መምጣቱ ሌላኛው አሳሳቢ ጉዳይ ነው። በተለይም የሱዳን ፈጣን ደጋፊ ኃይሎች ወይም አርኤስኤፍ የአልኩንዶክና የቃይሳን ከተሞች መቆጣጠራቸው ለኢትዮጵያ የጸጥታ ስጋት ሆኗል። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በሰጡት ትንታኔ የሱዳን ጉዳይ በቀጥታ ኢትዮጵያን እንደሚነካ ገልጸዋል። የሱዳን መደበኛ ጦር በፈጣን ደጋፊ ኃይሎች የተሸነፈ መምጣቱና ስልታዊ ቦታዎች ማጣቱ በድንበር አካባቢ አዲስ የኃይል ክፍተት ሊፈጥር ይችላል ተብሏል። ኢትዮጵያ በሱዳን ጉዳይ ላይ ያላት አቋም ግልጽ ባይሆንም የሱዳን መንግስት ግን ኢትዮጵያን ለአርኤስኤፍ ድጋፍ ትሰጣለች በሚል በተደጋጋሚ ሲከስ ይስተዋላል። ይሁን እንጂ ኢትዮጵያ ይህንን ክስ ውድቅ በማድረግ የሱዳን ሰላም ለቀጠናው ሰላም ወሳኝ መሆኑን ትገልጻለች። የውስጥ አንድነትና የጥፋት ኃይሎች ሴራ። ፊልድ ማርሻል ብርሃኑ ጁላ በንግግራቸው መጨረሻ ላይ እንደገለጹት ኢትዮጵያ በአሁኑ ወቅት ከውስጥም ሆነ ከውጭም በተቀናጀ ጥቃት እየተፈተነች ነው። ፋኖ፣ ሸኔና ህወሓት የሀገርን ሉዓላዊነት ለማዳከም የሚሰሩ አካላት ናቸው ብለዋል። ሰራዊቱ እነዚህን ኃይሎች ለመደምሰስና ሀገሪቱን ወደ ተረጋጋ የሰላም ቀጠና ለመመለስ ጥብቅ ወታደራዊ ትዕዛዝ ተቀብሎ ወደ ተግባር ገብቷል። የመረጃው ትንታኔ እንደሚያሳየው ከሆነ ኢትዮጵያ ወታደራዊ አቅሟን በሰማይ በየብስ እና በባህር እያጠናከረች ያለችው ሊመጣ የሚችለውን ማንኛውንም አይነት የውጭ ወረራ ወይም የውስጥ አመጽ በብቃት ለመመከት ነው ተብሏል። በአጠቃላይ የአፍሪካ ቀንድ ፖለቲካ በአሁኑ ወቅት የጦርነት ወሬና የኃይል ማሳያ የበዛበት ሆኗል። ኢትዮጵያ በምስራቅ አፍሪካ ያላትን ተሰሚነት ለማስቀጠል ወታደራዊ አቅሟ ማሳደጓ የማይቀር ጉዳይ ቢሆንም የሰላም አማራጮችን ጎን ለጎን መታየት እንዳለባቸው ተንታኞች ይመሰክራሉ። የፊልድ ማርሻል ትዕዛዝ፣ የአየር ኃይሉ አዲስ ትጥቅና የባህር ኃይሉ ግስጋሴ ኢትዮጵያን ወደ አዲስ የታሪክ ምዕራፍ እያሸጋገሯት ይገኛሉ። ሰላም ለሀገራችን። ይህ ኢትዮ ወቅታዊ ነው። አዳዲስ ዜናዎችና ወቅታዊ መረጃዎችን እንደወረዱ ከኛ ዘንድ ያገኛሉ። የአፍሪካ ቀንድ የጦርነት ድባብና ኢትዮጵያ ወታደራዊ ግስጋሴ። ከሰማይ እስከ ባህር የታወጀው አዲስ ትዕዛዝ። በአፍሪካ ቀንድ ያለው የፖለቲካና የጸጥታ አየር በየቀኑ መልኩን እየቀየረ ይገኛል። በተለይም በኢትዮጵያ በሱዳንና በጎረቤት ሀገራት መካከል ያለው ወታደራዊ ትኩሳት ወደ አዲስ ምዕራፍ መሻገሩን የሚያሳዩ ኩነቶች በዝርዝር እየወጡ ነው። ሰሞኑን የወጡ መረጃዎች እንደሚያመላክቱት ከሆነ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራር አዲስ ወታደራዊ ትዕዛዝ ማውረዳቸውና የቀጠናው የኃይል ሚዛን ሊቀይሩ የሚችሉ ስትራቴጂካዊ ስምምነቶች መደረጋቸው የሰሞኑ የዜናዎች እምብርት ሆነዋል። የፊልድ ማርሻል ብርሃኑ ጁላ አጥንት ሰባሪ መመሪያ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ በሰጡት አዲስ መመሪያ ጠላቶቻችንን እንሰብራቸዋለን በሚል ጠንካራ ቃና ያለው ንግግር አድርገዋል። ፊልድ ማርሻሉ ይህንን ያሉት በኬንያ ናይሮቢ ከተማ ከተደረገው ሚስጥራዊና ጥብቅ ወታደራዊ ውይይት በኋላ እንደሆነ ይገመታል። መከላከያ ሰራዊቱ በሶስት ግንባሮች ማለትም በህወሓት በፋኖና በሸኔ ላይ ያለውን አቋም ይበልጥ አጥብቋል። ፊልድ ማርሻሉ እነዚህን ኃይሎች የጥፋት ሶስትዮሽ ሲሉ የጠሯቸው ሲሆን የሀገሪቱን ሉዓላዊነት ለመጠበቅና የውስጥ ሰላምን ለማረጋገጥ ሰራዊቱ ለማንኛውም መስዋዕትነት ዝግጁ እንዲሆን አዘዋል። በተለይም የሻቢያንና የውስጥ ባንዳዎችን ሴራ እናከሽፋለን በሚል የሰጡት መግለጫ ኢትዮጵያ ከኤርትራ ጋር ላላት ግንኙነት አዲስ የውጥረት ምልክት ሆኖ ታይቷል። የኢትዮጵያ አየር ኃይልና የሱ-30 እና የጄ-10 ግርማ ሞገስ። ኢትዮጵያ አየር ኃይል ከሀገሪቱ የጸጥታ ስጋት ጋር የሚመጣጠን ዘመናዊ የጦር መሳሪያዎችን በታጠቀበት በዚህ ወቅት በቅርቡ ይፋ የተደረጉት ሱ-30 እና ጄ-10 የጦር አውሮፕላኖች ትልቅ ትኩረት ስበዋል። አየር ኃይሉ ከአራተኛው ትውልድ ወደ አምስተኛው ትውልድ የጦር አውሮፕላኖች ቴክኖሎጂ የተሸጋገረ መሆኑን ገልጿል። እነዚህ አውሮፕላኖች እጅግ ረጅም ርቀት መጓዝ የሚችሉ በራዳር የማይታወቁና በአንድ ጊዜ በርካታ ኢላማዎችን ማጥቃት የሚችሉ በመሆናቸው በምስራቅ አፍሪካ ያለውን የአየር ላይ የበላይነት ለኢትዮጵያ የሚያረጋግጡ ናቸው ተብሏል። ይህ የወታደራዊ አቅም ግንባታ ሀገርን ለማፍረስ ለሚያስቡ አካላት ትልቅ ማስጠንቀቂያ ነው ሲሉ የአየር ኃይል አዛዡ ሌተናል ጀነራል ይልማ መርዳሳ ተናግረዋል። የባህር ኃይል ዳግም ምጽአትና የቀይ ባህር ስትራቴጂ። ኢትዮጵያ የባህር በር ፍላጎቷን በይፋ ካሳወቀች በኋላ የባህር ኃይሏን የማጠናከር ስራ በከፍተኛ ፍጥነት የተገፋበት ይገኛል። መረጃዎች እንደሚያሳዩት
የኢትዮጵያ ባህር ኃይል አባላት በደቡብ አፍሪካ በተደረገው የብሪክስ ሀገራት የባህር ላይ ወታደራዊ ልምምድ ላይ ተሳትፈዋል። የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንደገለጹት ኢትዮጵያ የራሷ የባህር ኃይል መኖሩ ለኢኮኖሚ ደህንነቷ ወሳኝ ነው ተብሏል። የዓለም አቀፍ ንግድ 10 በመቶ የሚሆነው በቀይ ባህር በኩል የሚያልፍ በመሆኑ ኢትዮጵያ ይህንን መስመር የመጠበቅና የራሷን ጥቅም የማስከበር ግዴታ አለባትም ተብሏል። ባህር ኃይሉ በአሁኑ ወቅት በዘመናዊ ጀልባዎች፣ በባህር ሰርጓጅ ተዋጊዎች እና በኮማንዶዎች የተደራጀ ይገኛል። ከየብስ ወደ ባህር የተሻገረ ወታደራዊ ኃይል እየገነባን ነው የሚለው መርህ የአገሪቱን ቀጣይ አቅጣጫ አመላካች ነው። የሱዳን ቀውስና የኢትዮጵያ ስጋት በጎረቤት ሱዳን በጄኔራል አልቡርሃንና በጄኔራል ሐምዳን ዳግሎ ወይም ሄምቴ መካከል ያለው ጦርነት ወደ ኢትዮጵያ ድንበር እየተጠጋ መምጣቱ ሌላኛው አሳሳቢ ጉዳይ ነው። በተለይም የሱዳን ፈጣን ደጋፊ ኃይሎች ወይም አርኤስኤፍ የአልኩምሩክና የቃይሳን ከተሞች መቆጣጠራቸው ለኢትዮጵያ የጸጥታ ስጋት ሆኗል። ጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በሰጡት ትንታኔ የሱዳን ጉዳይ በቀጥታ ኢትዮጵያን እንደሚነካ ገልጸዋል። የሱዳን መደበኛ ጦር በፈጣን ደጋፊ ኃይሎች እየተሸነፈ መምጣቱና ስልታዊ ቦታዎችን ማጣቱ በድንበር አካባቢ አዲስ የኃይል ክፍተት ሊፈጥር ይችላል ተብሏል። ኢትዮጵያ በሱዳን ጉዳይ ላይ ያላት አቋም ግልጽ ባይሆንም የሱዳን መንግስት ግን ኢትዮጵያ ለአርኤስኤፍ ድጋፍ ትሰጣለች በሚል በተደጋጋሚ ሲከስ ይስተዋላል። ይሁን እንጂ ኢትዮጵያ ይህንን ክስ ውድቅ በማድረግ የሱዳን ሰላም ለቀጠናው ወሳኝ መሆኑን ትገልጻለች። የውስጥ አንድነትና የጥፋት ኃይሎች ሴራ ፊልድ ማርሻል ብርሃኑ ጁላ በንግግራቸው መጨረሻ ላይ እንደገለጹት ኢትዮጵያ በአሁኑ ወቅት ከውስጥም ሆነ ከውጪ በተቀናጀ ጥቃት እየተፈተነች ነው። ፋኖ፣ ሸኔና ህወሓት የሀገርን ሉዓላዊነት ለማዳከም የሚሰሩ አካላት ናቸው ብለዋል። ሰራዊቱ እነዚህን ኃይሎች ለመደምሰስና ሀገሪቱን ወደ ተረጋጋ የሰላም ቀጠና ለመመለስ ጥብቅ ወታደራዊ ትዕዛዝ ተቀብሎ ወደ ተግባር ገብቷል። መረጃዎች እንደሚያሳዩት ከሆነ ኢትዮጵያ ወታደራዊ አቅሟን በሰማይ አየር ኃይል፣ በየብስ መከላከያ እና በባህር ኃይል እያጠናከረች ያለችው ሊመጣ የሚችለውን ማንኛውንም አይነት የውጪ ወረራ ወይም የውስጥ አመጽ በብቃት ለመመከት ነው ተብሏል። የአፍሪካ ቀንድ ፖለቲካ በአሁኑ ወቅት የጦርነት ወሬና የኃይል ማሳያ የበዛበት ሆኗል። ኢትዮጵያ በምስራቅ አፍሪካ ያላትን ተሰሚነት ለማስቀጠል ወታደራዊ አቅሟን ማሳደጓ የማይቀየር ጉዳይ ቢሆንም የሰላም አማራጮችም ጎን ለጎን መታየት እንዳለባቸው ተንታኞች ይመክራሉ። የፊልድ ማርሻሉ ትዕዛዝ፣ የአየር ኃይሉ አዲስ ትጥቅና የባህር ኃይሉ ግስጋሴ ኢትዮጵያን ወደ አዲስ የታሪክ ምዕራፍ እያሸጋገሯት ይገኛሉ። አገራችንን ሰላም ያድርግልን።